የሰው ልጅ ያተኛኘት ሁኔታ በሚያስደንቅ መልኩ ስለዛ ሰው ማንነት ይናገራል። እስኪ በአብዛኛው ሲተኙ እንዴት ነው? በጎን፣ በጀርባ፣ በሆድ የትኛውም ቢሆን ዝም ብሎ በልምድ የምታደርጉት ሳይሆን ያልጠበቃችሁትን የስብዕናና የማንነት መገለጫ ነው እየተባለ ነው። ከዚህ ጋር የተያያዙ አስገራሚ መረጃዎችን ልናጋራችሁ ወደናል። ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ መረጃው አስበን በማናቀው መልኩ ባህሪ፣ ስብዕና እና ያተኛኘት ሁኔታ በሚገባ ትስስር እንዳላቸው በዘርፉ ያሉ ተመራማሪዎች ይናገራሉ። ግሩም ድንቅ ነው። ያተኛኘት አይነቶቹንና የስነ ልቦና መገለጫዎቹን እስኪ አንድ ባንድ እንያቸው። አንደኛ the fetal position ወይም የጽንስ አቀማመጥ አይነት ይሉታል። እንደ ጽንስ በማህፀን ውስጥ ተጠቅሎ በጎን መተኛት። ይህ በጣም የተለመደው አስተኛኘት ነው። ከ60% በላይ የሚሆኑ አዋቂዎች አብዛኛው ሌሊት የሚያሳልፉት በዚህ አይነት አተኛኘት ነው። አዛውንቶችና የሰውነት ክብደታቸው ከፍ ያሉ ሰዎች በዚህ አቀማመጥ የመተኛት እድላቸው ሰፊ ነው እየተባለ ነው። በ1970ዎቹ ተመራማሪው ሳሙኤል ደንኬል እንደጠቆሙት በዚህ ሁኔታ የሚተኙ ሰዎች ከፊል ጽንስ ወይም ሰሚ ፌታል አቀማመጥ ከሚመርጡት ይልቅ ለጭንቀትና ለስሜታዊነት የተጋለጡ ናቸው ብሎ በመረጃው ነግሮናል። ሁለተኛው ሎግ ፖዚሽን ይባላል። ስያሜውን ያገኘው ልክ እንደ ግንድ መጋደምን ለማመላከት ሲሆን ይህም ሰውነት ቀጥ ብሎ እጆችና እግሮች ተዘርግተው በጎን በመተኛት የሚገለጽ ነው። የእንቅልፍ ሳይንቲስቱ ክሪስ ኢዲኮስኪ እንደሚሉት ከሆነ በዚህ አቀማመጥ የሚተኙ ሰዎች ማህበራዊና ተግባቢ ናቸው። ሆኖም ለሰዎች ካላቸው ግልጽነት የተነሳ ግን ለሽንገላ ሊጋለጡ ይችላሉ ብሏል። ይሁን እንጂ አዳዲስ ጥናቶች እንደሚያሳዩት እንደዚህ አይነት አተኛኘት ከሚታሰበው በላይ ብዙም እንደማይዘወተር ይገልጻሉ። ሶስተኛው ፈላጊ ወይም the yearner position ይባላል። ይህ አተኛኘት ስያሜውን ያገኘው መፈለግን በሚያመላክት ሁኔታ በጎን ተተኝቶ እጆችን ወደፊት በመዘርጋት የሆነ ነገር ለመጨበጥ እንደሚሞክር ሁሉ ያለ አተኛኘት በመሆኑ ነው። እንደ ኢዲኮስኪ ገለጻ ፈላጊዎች ግልጽ አስተሳሰብ ያላቸው ግን ደግሞ ጠንቃቃ እንደሆኑ ይገልጻል። አንዳንድ ጥናቶች ደግሞ ጥቂት ተጠራጣሪ ወይም ነገሮችን በጥርጣሬ የሚመለከቱ አይነት ሰዎች ናቸው ይሏቸዋል። አራተኛውን አራተኛው የወታደር አቀማመጥ ወይም ሶልጀር ፖዚሽን ይባላል። ከስያሜው እንደምናየው እንደ ወታደር በጀርባ ተኝቶ እጆችን ወደ ታች ቀጥ ማድረግ ልክ ለሰላምታ እንደ ቆመ ወታደር ያለ አተኛኘት ነው። ዲኮስኪ እንደሚሉት በዚህ መንገድ የሚተኙ ሰዎች ጭምት፣ ዝግ ያሉና ከፍተኛ ግብረ ገብነት ያላቸው ናቸው ብለዋል። በጀርባ መተኛት የሰውነት ግፊትን ይቀንሳል። ከጭንቅላት ወይም ደረት ከፍ ብሎ ከተቀመጠ ደግሞ ለጨጓራ አሲድ ወደ ላይ መመለስ ወይም አሲድ ሪፍሌክስ እንዳይከሰት ይረዳል ይላሉ። ደንኬል ደግሞ በጀርባ የሚተኙ ሰዎች በራሳቸው የሚተማመኑና አዳዲስ ስሜቶችን የሚፈልጉ እንደሆነ ያምናል ይነግረናል ማለት ነው። አምስተኛውን እንመልከት። አምስተኛው ስታርፊሽ ፖዚሽን ይባላል። ይህ አተኛኘት የባህር የታችኛው ወለል እንደሚገኘው አሳ መሰል ስታርፊሽ ቅርጽ ጋር የሚመሳሰል አተኛኘት በመሆኑ ነው ስያሜውን ያገኘው። ይህ አተኛኘት በጀርባ ተኝቶ እጆችን በትራስ አቅራቢያ ከፍ በማድረግና እግሮችን ዘርግቶ በመተኛት የሚገለጽ ሲሆን ከጎን መተኛት በመቀጠል ይህ ሁለተኛው በጣም የተለመደ የአተኛኘት አይነት ነው። ኢዲኮስኪ እንደሚሉት እነዚህ ሰዎች ለጓደኝነት ትልቅ ዋጋ የሚሰጡ ጥሩ አዳማጮችና የትኩረት ማዕከል መሆንን የሚመርጡ ሰዎች ናቸው ይሉናል። መጨረሻውና ስድስተኛውን እንመልከት። ፍሪ ፎል ኦር the sky diver position ይባላል። ይሄኛው አተኛኘት ልክ ስካይ ዳይቨር ከሄሊኮፕተር ከላይ ሲወርዱ የሚኖራቸውን ቅርጽ የሚመስል በመሆኑ ፍሪ ፎል ኦር the sky diver በሚል ተሰይሟል። ከሌላው በተለየ በሆድ ተኝቶ እጆችን በትራስ ዙሪያ በማድረግና ፊትን ወደ አንዱ ጎን በማዞር የሚገለጽ ሲሆን ይህ እንደሌሎቹ ብዙም የተለመደ
አተኛኘት አይደለም። ኢዲኮስኪ እንደሚሉት እነዚህ ሰዎች ማህበራዊና ደፋር ነገር ግን ለትችት ስሜታዊ እንደሆኑ ይገልጿቸዋል። 1970ዎቹ እስከ 2000 መጀመሪያ ድረስ የተደረጉ ጥናቶች በሆዳቸው የሚተኙ ሰዎች ለጭንቀት፣ ለችኩልነትና በራስ የመተማመን ስሜት ማነስ ሊታይባቸው እንደሚችል ጠቁመዋል። ታዲያ የእርሱ አተኛኘት የትኛው ሆኖ አገኙት? ሀሳባችሁን ኮሜንት ላይ አስፍሩልን። ለመረጃው ስሊፕ ዶክተርን በምንጭነት ተጠቅመናል። ለተጨማሪ ቪዲዮዎች ላይክ እና ሰብስክራይብ ማድረግን አይርሱ።